ሰላም ሰላም እህቶቼ እንዴት አመሻችሁ? ሰላም አመሻችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። እናንተም ባላችሁበት ሰላም፣ ጤና፣ እድሜ ይስጣችሁ። በሰላም ሰርታችሁ አፍርታችሁ ሀገራችሁ ያብቃችሁ። እግዚአብሔር ይመስገን። ክብር ለድንግል ማርያም ልጅችን ሰዓትችን ጊዜን አደረሰኝ አምላክ እግዚአብሔር ይመስገን። እንደ ስሬ እንደ ኃጢአት የታይሆን እንደሱ ቸርነት እዚች አድርሶኛል። እግዚአብሔር ይመስገን። እና ገጠመኝ ነግራችሁ ነው። ገጠመኝ ምን መሰላችሁ? ከሀገር ቤት እያለሁኝ አዲስ አበባ እያለሁኝ በጣም ንቦች ይመጣሉ ቤቴ። ሁልጊዜ ነው ንቦች የሚመጡት እና ንብ ደግሞ ያው ሲሳይ ነው። ወይም ያልሰማችሁት ነገር አዲስ ነገር ትሰማላችሁ። ወይ እንግዳ ቤታችሁ ይመጣል፣ መጥቶ የማያውቅ እንግዳ እና በዚህ በጣም ነው ማምነው። እና በጣም ቤት የሚያለሁ በጣም ይመጣሉ። እና ወደዚህ ሀገር እኔ እንመጣ አካባቢ በጣም መጣ ቤት ይመጣል። በቀን ነው የሚመጡት። እና ሲሳይ ነው ይሉኛል። እሺ እኔም ደስ ይሉኛል። በቃ ይመጡ። እዚህ ሀገርም ትመጣ ይመጣሉ ንቦቹ ማለት ነው። መኪና አጥባለሁ፣ ጠዋት መኪና ታጥብ ይመጣሉ። መተው በቃ ጮኸው እንዳይነድፉኝ ይፈራለሁ። ተነደፉኝ በጣም ሰውነቴ ያብጣል። ተዚህ ገጠር እያለሁ ይበሉኝና ሰውነቴ በጥብጥ ይላል። ተዚያ እንዳይበሉኝ ቀስ ብዬ እንትን እላችኋለሁ። ተዚያ መተው አነምንበው አይ ቸር አሰሚኝ እባክሽ ዛሬ ቸር አሰሚኝ፣ ወይ ሴትዮዋን ነገር እንዳትናገረኝ፣ ወይም አዲስ ነገር እንሰማ ነው፣ ወይ ኢትዮጵያ ስልክን ይደወልልኝ ነው እላለሁ። በቃ ሁልጊዜ ጠዋት መኪና ታጥብ ንቦቹ ይመጣሉ። ሁልጊዜ ነው የሚመጡት። እና ለ7 አመት ያህል ንቦቹ ይመጣሉ እኔ ጋ ማለት ነው። ጠዋት ይመጣሉ መኪና ታጥብ። አሁን 2012 በፈረንጆቹ 2021 ማለት ነው አገር ቤት ሄድኩና ሄጄ ጥር 4 ነበር የሄድኩት። መጋቢት 4 ነበር መመለሼ። በኮሮና ምክንያት በረራ ቆመ፣ ቀረሁ ማለት ነው። 9 ወር ነው ቆይቼ የመጣሁት። በረራት ይከፈት ከ2013 ጀምሮ ንብ የምትባል አትመጣም እኔ ጋ። ንቦቹ ቀሩ፣ አይመጡም። እኚህ ንቦች ምን ሆነው ነው የማይመጡት? በቃ ቅር ይለኛል። በቃ ሁልጊዜ መኪና ታጥብ ስለሚመጡ አይመጡም።